እያየን ማለት እያየን ና አንዴ እንደዚህ ሳረግልህ እግሬ እንደዚህ ቀጥታ አድርገዋል። ኧረ እባክሽ አንቺ ሴትዮ ኧረ እባክሽ አሁን እንዲህ ቀጥ ብትይ አጥንትሽ ይሰበራል። በኋላ ሰበቡ ለኔ ነው። ቤትሽን ጨረሳክም ነው ና እንዴ እንዲህ ሳይታይ ይሄ ታይ ንፋስ ምንድን ነው ንፋስ ይገባል። እሺ አንተ እዚህ ቁምና ጀርባህን ወደዛ ተሰጠኝና ባንተ ለማመድ አኪ ዘርበይ ያልበዛም እንዴ አሁንስ ትምህርት ቤት አለ ማምዷችሁ ምን ደከፈርኩት ገንዘቤን ወጭ አድርጌ እኮ ጅዱ ያስገባውሽ እንዲያስተምርሽ ነው እንጂ እንድትማሪብኝ አይደለም። እንደዛ ተማሪ ያልበዛም እንዴ አሁንስ ማን ላይ ለማመድ እዚያ ትምህርት ቤት ነው ካስተማሪው ላይ ገንዘብ እየበላን ትዛለ ምን እንደው ምኝታ ቤት ገብተህ ጠብቀኝ። ማንን አንተ ነው ግባዳ ጠብቀኝ ነው በቃ ያረከውን አንተ ታውቃለህ። ጠብቀኝ ተለበል ምን አርኬ ነው ደግሞ መኝታ ቤት ግባና ቆየኝ አለች። ምን ደግሞ ልትለኝ ይሆን? እኔ ነፍስና ስጋ የተላቀቀው ዘንድሮ ምንድን ነው? አንድ አስተያየት ነበረኝ። ኧረ ግድ የለሽም እንደው እንደ ድሮ አሳብሰብረኝ ተይኝ ልቅበልሽ ተይ ያቺ ቀሚስ የምትለብሰው እንደው መለስ ያለችው በላይ ናፈቀችኝ እኮ አሁን ሰሞኑን ነው እንዴ እንዴት እንደ ጎረምሳ እንደው አጣሰው እኮ እንዴ ብለሽ እኮ ነው የምትሄጂው። ዝም በል እሺ አንተ ዝም በል። ማን ነው ግን እኔን የደፈረኝ? ያስቀመጥኩትን ዘይት ማን ነው የነካው? እኔ ነኝ። እንዴት ጎመን ስራ አላልሽም እንዴ? እና ጎመን ስራ ብለህ ዘይት ጨመርክበት እንዴ? ጎመኑስ ቢሆን ነግሬው አይደል እንዴ ወጣሁት? የዛሬ ጎመን ይሰማል ብለሽ ነው እንዴ? ጎመኑን በውሃ አድርገን ትንሽ ጨው ጭምር አድርገን እንበለዋለን ብዬሽ አልወጣሁም እንዴ? እኔ በእውነት አንድ ነገር ሲናገር አልሰማሁም። መጀመሪያ ጎመን ስራ ስላልሽኝ ዘይት ጨመርኩበት ትንሽ መጠጥ አደረገው። ከዛ ሁለተኛ ስጨምርበት ሲል አቤት ደስ ማነው ቸቸ ያለ? ጎመኑ ቸቸ አለ ሲል ቸቸ ከዛ ሲመጣው ምን አባቱ በልየም ስትመጣ ይጣፍጣት ብዬ 1 ሊትር ተኩል ብዙ አልጨመርኩም ደፈውለት ይቻ ጎመኑ 1 ሊትር ተኩል ጨመርክበት ጎመኑ ላይ ምጥጥ አደረገው። እሺ አሁን በፈቃደኝነት ምን ክልዝጋው በልየ ባክሽ እኔ አሁን ይኸውልሽ ከሱ በፊት ጎመኑ ግን እንዴት ዘይት አይጨመርብህም ተብያለሁ ብሎ አልነገረኝም። ሂጂ በእናትሽ እንዴት ልጥፋው ነው ከነድስቱ ጎመኑ አሁን እንደዚህ አድርጌ ልጥፋው በእናትሽ። ያ ሁሉ ዘይት ገብቶበት ማለት እንደዚህ አድርገህ የምትደፋው አይሻልም? እሱ ሳይሆን አንተ ራስህ ትዘጋለህ። በእናትሽ ምንም በእናትሽ ሳያለሁ ቆይ እኔ ወይ ከመጣች ምን አትመጭ እንዴ? በገዛች ወስጄ ጅሉ አስተምሬ አምጥቼ እኔኑ ታሳቅቂኛለሽ እንዴ? ወይ ምጅኝና መቱም እኔም መቱን እንለማመደው። አሁን እኮ አጠቃቀስኩልሽ ፊቴ ላይ አድርሰሽ እየመለሽ ተሳቀቅኩኝ። ምጭኝ በቃ ምጭኝ